ለዛሬ ይዤላችሁ የመጣሁት ከሁሉም ቀን ለየት ያለ ነው ይዤላችሁ የመጣሁ ውዶቼ። በአንድ ሳምንት ደግሞ ውጤት ታይበታላችሁ እላችኋለሁ። በጣም ቆንጆ ነው ከምታስቡት በላይ። ከሁሉም ቀን የምሰራቸው የነበረ በጣም ለየት ያለ ነው ዛሬ ይዤው የመጣሁት እና ተከታተሉኝ ወደ ቪዲዮውን ውዶቼ። ሰላም ሰላም የኔ ውዶች እንዴት ናችሁ? የዩቲዩብ ተከታታዮች ሁላችሁ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እና ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው በጣም ከምታስቡት በላይ ነው። ለየት ያለ ነው። ከሁሉ ቀን የምሰራቸው የነበረ በጣም የተለየ ነው እና በደንብ አድርጋችሁ እዩኝ እንዴት እንደምሰራው እላችኋለሁ የኔ ውዶች። ዛሬ ከእሳት አድርጌው ያለሁት አጃ ነው። አጃ መቼም ሀገራችን ሞልተ ነው አጃ ማያቅ የለም። በዚህ በሳዑዲ ደግሞ ሾርባ ይባላል ማለት ነው። የሾርባውን እንትን ፕላስቲኩ አይታችሁት ከሆነ ፕላስቲክ ነው ያረኩት እና በሀገራችን ደግሞ አጃ ይባላል። አጃውን ነው ትንሽ መቁመቁ ላድርገው ብዬ መቁመቁ ማድረገው ከእሳቱ አርጌ ትንሽ ከለርስ ቀየር እስከሚልልኝ ቀላ እስከሚልልን ነው እንትን ማርገው ማምሰው ማለት ነው። እንደዚህ አርጌ አምስ አርጌ ከለሩ እስከሚቀየርልኝ አሁን ካላስ ተቀይረዋል። አሁን እዩት ቆንጆ ሆነዋል። በደንብ አርጌ እንትን ብዬዋለሁ። በጣም ደስ ይላል። እንደ ኋላ ስፈጨው ማለት ነው በጣም እንትን እንዲጠጣልኝ ደግሞ ጣዕሙ ደግሞ በጣም ቆንጆ ነው። እዩት አሁን ጨርሻለሁ። ወደ ሳህን አርጌዋለሁ። ሁሉን ባንድ ላይ ላርገውና ኋላ ለመፍጨት እንዲመቸኝ ብዬ ነው እንደዚህ አርጌ የማዘጋጀው ያለሁት የኔ ውዶች። ይሄ ያመስኩት ነው። ይሄ ደግሞ አቸሎኒ ነው የተቆላ ማለት ነው። አቸሎኒውን የተቆላ መሆን አለበት። የተቆላ አቸሎኒ አለ የሚሸጥ የተቆላ የሚሸጥ አለ፣ ያልተቆላም የሚሸጥ አለ ማለት ነው። ያልተቆላ ከሆነ ቤት አምጥተንም ማመስ መቁላት እንችላለን፣ ችግር የለውም። ብቻ ግን የተቆላ መሆን አለበት። ይሄ የተቆላ ነውና በደንብ አርጋችሁ እዩኝ። ይሄም ተምር ነው። ተምርም በጣም ነው ቆንጆ። ተምር ብዙ ጥቅም ነው ያለው። አቸሎኒም ብዙ ጥቅም ነው ያለው። ይሄ አጃም በጣም ቆንጆ ነው፣ ብዙ ጥቅም ነው ያለው ማለት ነው። እና ተምርም አንድ 8 ሀባ 7 ፍሬ 6 ፍሬ አደርጋለሁ እንደፈልጋችሁ እኔ ማለት ነው። ለብቻ አይደለም ምሰራው ያለሁት የኔ ሴትዬም ከኔ ጋር ስለምጠጣ በዛ አርጌ ነው ምሰራው፣ በዛ አርጌ ነው ምፈጫው ማለት ነው። ለአሁን ግን 8 ላርግ ነኝ። ተምሩን ግን እንትኑ ማውጣት አለባችሁ፣ ፍሬውን ግዴታ ነው ማለት ፍሬውን ስለማይፈጭ ፍሬውን ማውጣት አለብን፣ ግድ ነው። አሁን እኔ ፍሬውን ሁሉን ላወጣው ነው። ግን አማርኛውን ሰወርወር እያረኩት ነው። ብቻ ስሙኝ ችግር የለውም። ከሰማችሁኝ በቂ ነው የኔ ውዶች። ግን ማለት ነው ዩቲዩቤን ይህችን ቪዲዮ የምትሰሙ ሁላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አላድጋለኝ ዩቲዩብ ማደግ እምቢ ብሎኛል እና አበረታቱኝ የኔ ውዶች እላችኋለሁ። እግረ መንገዳችሁችን ቪዲዮ የምታዩ ሁላችሁ ላይክ እና ሰብስክራይብ ሳታርጉ አስተያየት ኮመንት ላይ ሳትጽፉም እንዳታልፉ እላችኋለሁ። እና ይሄ አሁን ፍሬውን አውጥቼ ጨርሼዋለሁ ማለት ነው። ሁሉም ፍሬውን አውጥቼዋለሁ። ደግሞ እርጥብ ነው። ደረቅ ከሆነ ደግሞ ማለት ነው ያላችሁ እናንተ ደረቅ ከሆነም ውሃ ዘፍዝፋችሁ ትንሽ መቆየት ነው፣ ችግር የለውም። ደረቅም ይሁን እርጥብም ይሁን ሁሉም ይሆናል። ብቻ ደረቁ ከሆነ ትንሽ ውሃ ዘፍዘፍ አድርጋችሁ ትቆያላችሁ። እኔ ግን እንትኑ እርጥቡ ስለገዛው አልዘፈዘፍኩትም፣ ምንም አላልኩትም ማለት ነው። እንደዚህ አውጥቼ ዝም ብዬ ነው የፈጨሁትና እዩኝ ይሄ ይመስላል። አወይ እንደዚህ አድርጌ በደንብ አዘጋጅቼ ለመፍጨት እንዲመቼ ነው ሁሉ ባንድ ላይ የምሰበስበው ያለሁት እና ኋላ ስፈጭ እንዲመቸይ ብዬ ማለት ነው። እና አሁን የቀረኝ ሙዝ ነው። ሙዝ ደግሞ አንድ ተለቅ ያለ ሙዝ አርጋለሁ። ትናንሽ ከሆነ 2 ይበቃል። 2 ትናንሾች ከሆነ 2 ይበቃል። የኔ ግን ትልቅ ስለሆነ አንድ ነው ያረኩትና እንደዚህ ቆረጥ ቆረጥ አርገዋለሁ። ቆረጥ ብዬ አዘጋጀዋለሁ። መጨረሻ ላይ እንዴት እንደሚጣፍጥ ልነግራችሁ አልችልም። ከምታስቡት በላይ ነው። በጣም ነው ቆንጆ። ለመጠጣት ለሁሉ ነገር ይመቻል ማለት ነው። ሲፈጭ መጨረሻ ላይ ታዩታላችሁ የኔ ውዶች። በጣም ነው ቆንጆ። እንደዚህ አርጌዋለሁ። እዩት እንዴት ደስ እንደሚል
እንደዚህ አድርገንም ለመብላትም ምንም አይልም። ብቻ ግን ተፈጭቶ ነው የሚጣፍጠውና አንድ ነገር ግን ወተት ፓውደር ነው ያረኩት እኔ ፓውደር ነው የበጠበጥኩት። ፈሳሹ አላገኘውም እና ፈሳሹ ቆንጆ ነበር፣ ግን ስላላገኘው ፓውደር ነው ያረኩት። በሙቅ ውሃ ነው ትንሽ እንትን ብየው በጥብጬ አዘጋጅቸው ማለት ነው። ኋላ በአንድ ላይ ስለምፈጨው እንደዚህ አርጌ ትንሽ ውሃውን ለብ አርጌ ነው እንትን ያልኩት። እዩት፣ በጣም ደስ ይላል። እንደዚህ ካረኩት በኋላ መፍጫዬን አምጥቼ እፈጨዋለሁ። የኔ ውዶች እዩኝ። አሁን ይሄ ሁሉም አላርገውም፣ በጣም ብዙ ነው ያለ። ትንሽ ትንሽ ነው ማረግ፣ በጣም ብዙ ስለሆነ ማለት ነው። ትንሽ ትንሽ ነው ማረግና አሁን ልከተው ነኝ። እዩኝ፣ ይሄ አቸለኒ ነው። አቸለኒ ነው የሚባለው። በሀገራችንም አቸለኒ ነው የሚባለው። በዚህ ምንድን ነው የሚባለው? እኔ እንጃ። በሳዑዲ ጠፍተኛል ምን እንደሚባል። ይሄ ደግሞ አጃውን ነው የቆለሁት ያዘጋጀሁት ማለት ነው። ይሄ አጃ ነው። ሙዝ ደግሞ ሁሉም አድርገዋለሁ፣ የቆረጥኩት ሙዝ ማለት ነው። እንደዚህ አድርጌ ሁሉን ከተዋለሁና ይሄ ተምሪ ነው። ተምሪ 8 ነው 7 ሀባ ነው ያረኩት። ይሄ ተምር ነው። ከዛ ተምር አርጌ ማለት ነው ወተቱን የበጠበጥኩት ወተት አርገዋለሁ። ወተቱን አርጌ በጣም መፍጨት ነው፣ ሌላ ምንም የለም። በጣም እፈጨዋለሁ በደንብ እስከሚስማማ። አንዳንዶቹ ግን ምን ያርጋሉ መሰላችሁ? አቸለኒውን ማለት ነው በሌላ መፍጫ አርጎ ይፈጩታል። ይሄ ምንድነው አጃውን ደግሞ ይፈጩታል እና ሁሉም ዱቄት ያርጉታል። ዱቄት ካረጉ በኋላ በአንድ ላይ ይፈጩታል። ግን ምንም ለውጥ የለውም። እኔ አሁን ማለት ነው ሁሉ ነገር እንደዚህ አርጌ ሁሉ ነገር በአንድ ላይ ፈጭቸው ምንም እንትን የለውም። በጣም ነው ቆንጆ ከምታስቡት በላይ ማለት ነው። ሁሉ አንድ ነው። ስለተቆላ ሁሉ ለስላሳ ስለሆነ ደግሞ በጣም ነው የሚፈጭና በደንብ አርጌ ፈጭቼ አዘጋጅቼዋለሁ የኔ ውዶች። እና በተረፈ በጣም ትወዱታላችሁ። ጠጡ፣ ተጠቀሙ። ሰውነታችን ማለት ነው ራሳችን ካልጠበቅን፣ ራሳችን ካልተንከባከብን ማንም የሚንከባከብልን የለን። በተለይ ስደት ያለን ማለት ነው። ስደት ያለን በጣም ነው ቆንጆ ፕሮቲን ስላለው ተምሬውን አቸለኒ፣ ሙዝ፣ ሁሉ ነገር ፕሮቲን ስላለው ለሰውነታችን በጣም ቆንጆ ነው። ዳሌ ከምታስቡት በላይ ነው የሚያወጣና ሁላችሁም ጠጡ። ጊዜ ከሌላችሁ ማለት ነው በሁለት ቀን አንድ ቀን መጠጣትም ትችላላችሁ። ጊዜ ካላችሁ ግን አንድ ቀን 1 ሰዓትም ትሁን እንደዚህ አዘጋጅተን ደግሞ ሁሉ ነገር እኮ ቤት አለ። አረብ ቤት ሆነ ተምሬ የሌለው የለም፣ አጃ የሌለው የለም፣ ሾርባ ማለት ነው። ሙዝ ደግሞ በየወቅት ሙዝ አለ እና እንደዚህ አድርገን ሰውነታችን ራሳችንን ብንንከባከብ ቆንጆ ነው። እዩት እንዴት ደስ እንደሚል እዩት። በጣም ነው ቆንጆ፣ በጣም ከምታስቡት በላይ ማለት ነው። ምንም የለው። በጣም ነው እንትን አድርጌ የፈጨሁት ደግሞ ይሄ አሁን ለራሴ ማለት ነው። ይሄ ሁላ ለራሴ ልጨርሰው ነው፣ ጥጥት ላድርገው ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። እዩት ደስ እንደሚል እግዚአብሔርም። እና አስተያየት ኮመንት ላይ አስቀምጡልኝ ማለት ነው። ደግሞ ሞክሩትና በሳምንት ላይ ውጤት ታይበታላችሁ። የኔ ሴቶች፣ የኔ ጣፋጮች ጀምሩት፣ ጠጡ። በጣም ቆንጆ ነው፣ ከምታስቡት በላይ ነው። እና አሁን ጨርሻለሁ። ቪዲዮ ያያችሁት ሁላችሁ ማለት ነው ሰብስክራይብ እና ላይክ ሳታርጉ እንዳትወጡ፣ አበረታቱኝ። ጨርስ አረኳት። እዩት እንዴት አድርጌ እንደጠጣኋት ደግሞ እግዚአብሔር ይመስገን እኔ ማለት ነው። ይህን ሰውነቴ በጣም ጉሉ ማሻላ በጣም ቆንጆ ነው። በቀደም የሰራሁት ቪዲዮ ደግሞ ሁሉ ሰውነቴ ቅርጼን አሳይቻቸዋለሁና እኔ እግዚአብሔር ይመስገን ጥሩ ነኝ። ሰውነቴም በጣም ነው የምንከባከብ። ቀደም ብሎ ስለ አክበ ሰርቼ ነበር። አክበውን ደግሞ ቆንጆ ነው። የሞከራችሁት አንዳንዱ ነግራችሁኛል በጣም ቆንጆ እንደሆነ ማለት ነው። ይሄ ደግሞ ተጠቀሙና ውጤታችሁ በኮመንት ላይ አስፍሩልኝ እላችኋለሁ። በተረፈ ባይ ባይ። ደህና ቆዩልኝ፣ ደህና ሁኑልኝ።
በመጨረሻ ላይ ማለት ነው እችን ቪዲዮ ጋብዣቸዋለሁ የኔ ውዶች እና ኢዋ ትላቸዋለሁ።